ጋይስ ኤቭሪዋን አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እንዴት ናችሁ? ውድ የሂሬ ኮንስትራክሽን ዩቲዩብ ቻናል ተመልካቾቻችን በያላችሁበት የድንበር ዳርቻ ያላ ሰላም ዝነችለት ይደረሳችሁ እያልኩኝ እንግዲህ ፕሮጀክቶቻችን እየተጠናቀቀ ነው። እንደምታዩት ዋናውን ቢልዲንግ ጨርሰን አሁን እንግዲህ እዚህ ጋር እንደምታዩት ሜንጌት እና እንዲሁም አንዳንድ ሳይት ወርክ ስራዎች ይቀሩናል። እዚህ ጋር ፊት ለፊት እንደምታዩት እንግዲህ ሜንጌት ነው ማለት ሜንጌት ማለት የአጥሩ በር ማለት ዋና ከውጭ የሚገባበት መግቢያ ነው። እዚህ ጋር ግሪን ኤሪያዎችን እንዳለ ሳር ተክለናል እና ምንድነው ፌንሲ ዋል ኦር ደግሞ አጥር ላይ ፕላስተሪንግ ወርክ የምንለው ማለት ሊስኑን ጨራርስን እዚህ ጋር እንደምታዩት ላይት ፊቲንጎች አሉ። ዋተር ፕሩፍ ላይት ፊቲንግ እንጠቀማለን። እንዲሁም ደግሞ ለውበት የምንጠቀመው የላይት ጌት አለ እና እሱን ነገሮች ኢንስታል እያደረግን ነው። ሌላው ደግሞ ያው ኮፒንግ እና ኤጅ ወርክ ጠርዝ ስራ እና ከላይ ደግሞ ኮፒንግ እየተሰራ ይገኛል። እንግዲህ ቤቱ ፊት ለፊቱ ይህን ይመስላል። እዚህ ጋር የምታዩት የአርኤችኤስ ስራዎች ይታያሉ። እነዚህ ደግሞ ግሪሎች ከፊት ለፊት ቅድሙ ፌንሲ ወል ከፊት ለፊት ላይ የሚደረጉ ናቸው። እንግዲህ ያው እዚህ ጋር ራሴንም እያሳየዋቸው ካሜራማን የለኝም ራሴን ካሜራማን ሆኜ የሰራሁትና እና እስቲ ቀጥታ አሁን ደግሞ ወደ ቤት ውስጥ እንገባና ውስጡ ምን ይመስላል የሚለውን ነገር አብረን የምናይ ይሆናል። እዚህ ጋር ደግሞ ያው እንግዲህ በረንዳ ላይ የተጠቀምነው እንትን የሩፉ አይተም ምንድነው አልሙኒየም ፓኔል ነው። አልሙኒየም ፓኔል ነው የተጠቀምነው። ያው ውበትም አለ፣ ምክንያቱም በረንዳ ላይ ዝናብ ቀጥታ ከላይ እንዳይወርድ እና ፊት ለፊቱ ደግሞ በዚህ በኩል ይሄ የሚታዩት እንግዲህ ዶርሚተሪ ነው። ፊት ለፊት ላይ ያሉ የሚታየው ብሎክ ይሄ ዶርሚተሪ ነው። እንግዲህ ፕሮጀክቱ ኦልሞስት ሊጠናቀቅ ትንሽ ቀናቶች ናቸው ቀሩት። እዚህ ጋር እንደምታዩት የስም ስያሜ ሁላ እየተሰጠው ይገኛል። እንግዲህ ውስጡ ይሄንን ይመስላል። ውስጥ ላይ ያለውን ነገር እስቲ አብረን እናያለን። አብራችሁም ሆኖ እዚህ ጋር ኢንተሪየር ዲዛይን ተሰርቶ አልቋል። ኦልሬዲ ብዙ ነገሮች ተጠናቋል ማለት ይቻላል። እያንዳንዱ የክፍል ስም ስያሜ እየተሰጠ ነው የሚገኘው። እዚህ ጋር የምታዩት ይሄ የኢንተሪየር ዲዛይን የተሰራበት ኤሪያ ምንድን ነው? ሪሴፕሽን ነው። ሪሴፕሽን ኤሪያ ነው። ፊት ለፊት ላይ ደግሞ ሜን ኢንትራንስ አለ፣ ከውጭ የሚገባበት ማለት ነው። ወደ ቤቱ ዋና በር ነው። እዚህ ጋር ደግሞ ክፍሎች አሉ። እነዚህ ክፍሎች ምንድን ናቸው? እያንዳንዱ የስም ስያሜ ያላቸው። እዚህ ጋር የምናየው ክፍል አሁን ይሄ ኦፊስ ነው። ኦፊስ ስላለው የሚዲያ እንትን ነው ክፍል ነው ማለት ሚዲያዎች የሚሰሩበት የተለያዩ እንትን የሚሰሩበት ቶታሊ የሚዲያ ክፍል ነው። እዚህ ጋር ደግሞ እንደሚታዩት እነዚህ ኦፊሶች ናቸው። እዚህ ጋር ኦፊሶች አለ። ኦፊሶቹ ይህንን ይመስላሉ። እዚህ ጋር ደግሞ የኦፊስ እንትን ነው ምንድነው መደርደሪያዎች ናቸው። እነዚህ በዚህ መልክ ነው የተሰሩት። እንግዲህ ወደ ቀጣዩ የምናልፍ ይሆናል። አብራችሁን ሆኖ ላችኋለሁ። በዚህ አጋጣሚ ሂሬ ኮንስትራክሽን ዩቲዩብ ቻናል ሼር፣ ሰብስክራይብ፣ ላይክ በማድረግ የኛ ፋሚሊ ሆኑ እንላችኋለን። እዚህ ጋር ደግሞ የሚታዩት ኮሪደሮች ናቸው። እንግዲህ ስራችን ይሄንን ይመስላል። ውድ ተመልካቾቻችን እኛ የምንገኘው ዌስት አርሲ እና ወደ ሐዋሳ አካባቢ ያላችሁት ሰዎች ቤት ልታሰሩ ሆኔ የፈለጋችሁትን ስለ ቤት ግንባታ ማዋየት ደግሞ ጥያቄ ካላችሁ ልጠይቁን ትችላላችሁ። ስልካችን ዲስክሪፕሽን ስር አለላችሁ። እንዲሁም ደግሞ በኢሜይልም ልታገኙን ትችላላችሁ። እንግዲህ ይህን ይመስላል ሳይታችን። ኦልሞስት ይሄ ሳይት ከተጀመረበት ቀን ጀምሮ ኦር ደግሞ አግረመንት ካደረግንበት ቀን ጀምሮ 9 ወር አካባቢ የሚሆን ጊዜ ፈይቶብናል። ቶታሊ ሳይቱ ያረፈበት ኤሪያ ኦር ደግሞ የሳይቱ ስፋት 2800 ካሬ ነው። ግን ቤቱ ብቻ ያረፈበት ደግሞ 1250 ሜትር ስኩዌር ኦር ደግሞ ካሬ ሜትር ነው። እዚህ ጋር የሚታዩት ክፍሎች እነዚህ ክፍሎች የሄልዝ ትሪትመንት ናቸው። ያሰፋ ይላሉ። ሄልዝ ትሪትመንት ነው። እነዚህ ክፍሎች ሄልዝ ትሪትመንት ናቸው። በነገራችን ላይ ይሄ ፕሮጀክት
ምንድነው ዲሳቢሊቲ ነው። ዲሳቢሊቲ ሴንተር እንደመሆኑ መጠን ደግሞ ሁሉም ነገር እየተሟላ ነው። እዚህ ጋር ደግሞ ይሄ ላብ ነው። ፊት ለፊት ላይ እንደሚታዩት ወተር ሂተር አለ፣ ሲንኮች አሉ። እዚህ ጋር ደግሞ ምንድነው የሚገኘው ፋይናንስ ኦፊስ እንደ ኤግዛሚኔሽን ሩም ነው። ኤግዛሚኔሽን ሩም ነው እቺ። ከዛ ደግሞ ወደ ቀጣይ እናልፋለን። በዚህ ጋር ደግሞ ኮሪደር ነች። እዚህ ጋር የሚታዩት ኮሪደር ወደ ቶይሌት የሚወስድን ኮሪደር ነች። እዚህ ጋር ሃንድ ዋሽ አለ። ምክንያቱም እዚህ ጋር ፊት ለፊት ከጀርባ ከሃንድ ዋሹ ጀርባ ምን አለ? ካፍቴሪያ አለን። ካፍቴሪያ አለ። ሰው እዛ በልቶ ተጠቅሞ ሲጨርስ እዚህ ጋር መጥቶ እጁን ይታጠባል ማለት ነው። እጅ መታጠቢያ። እዚህ ጋር ደግሞ በጀርባ በቶይሌቱ መካከል ወደ ውጭ ያስወጣል። እዛ ጋር ሁለት ቶይሌቶች አሉ። ፊት ለፊት ቅድም ያየነው ሜል እንደ ፊሜል ነው። እዚህ ጋር የምታዩት እንግዲህ ይሄ ሰፊ ክላስ ካፌ ነው። እንደ አዳራሽ መጠቀም ይቻላል። ዋና ሜን ፐርፐዙ ግን ካፌ ነው እና ካፍቴሪያ ነው። እዚህ ጋር ደግሞ ያው ካፌ ሲሆን ምንድን ነው ኪችን ካቢኔት ይሰራ። ከዛም በኋላ ደግሞ ሲንኮች ምናምን ይኖራሉ። እንግዲህ እንደሚታዩት ይሄ እዚህ ጋር ኪችን ነው። ኬብሎች አሉ። ምጣድ ምናምን መጠቀም ቢፈለግ የእንጀራ መጋገሪያ ምጣድ። እዛ ጋር ደግሞ ወተር ሂተር አለ፣ ዕቃ ማጠቢያ ማለት ነው፣ ወይ ውሃ ማሞቂያ። ሲንኮች አሉ። ወደዚህ ጋር ደግሞ ስንመጣ ጠበብ ያለች ክላስ ትታያለች። እቺ ክላስ ደግሞ ስቶር ነች፣ ዕቃ ማስቀመጫ ማለት ነው። እንግዲህ ወጣን። ከዛ መጨረሻ ብሎካችን ይሄንን ይመስላል። ውድ ተመልካቾቻችን ሂሬ ኮንስትራክሽን ዩቱብ ቻናል ሰብስክራይብ፣ ሼር፣ ላይክ በማድረግ እኛ ፋሚሊ እንላችኋል። እኛ ፋሚሊ እንድትሆኑ ተጋብዛችኋል። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። ቻው ባይ ባይ፣ ሰላም ሁኑ። በቀጣይ ቪዲዮ ተመልሰን እንገናኛለን። እስከዛ የአላህ ጠበቃ ከለላ አይለያችሁ ያልኩኝ እሰናበታችኋለሁ። ሰላም አለይኩም።